አምስተኛ የአሻንጉሊቶቹ ደሴት። ወደ ሜክሲኮ እናምራ። ከሜክሲኮ ሲቲ በስተደቡብ በሚገኙ ባዮች መካከል አንድ አስፈሪ ደሴት አለ። ደሴቱ በሙሉ የሚያስደነግጡ አካላትን በጎደለ አሻንጉሊቶች የተሞላ ነው። ታሪኩ የሚጀምረው ጆን ጁሊያን ሳንታና በተባለ ሰው ነው። ይህ ሰው በደሴቱ አቅራቢያ በሚስጥር በውሃ ውስጥ ሰጥማ የሞተች አንዲት ሴት ልጅ አስክሬን ያገኛል። ከዚያን ቀን ጀምሮ የልጅቷ መናፍስት እየመጣ እንደሚያስጨንቀው በማመን እሷን ለማረጋጋት ሲል በደሴቱ ላይ አሻንጉሊቶችን መስቀል ጀመረ። የሚያስፈራው ግን ምንድን ነው? ከዓመታት በኋላ ጁሊያንም ልክ ሴት ልጅቷ በሰጠመችበት ቦታ ላይ ሞቶ ተገኘ። የአካባቢው ሰዎች አሁንም ድረስ አሻንጉሊቶቹ በምሽት በራሳቸው ይንቀሳቀሳሉ፣ እርስ በእርሳቸው በሹክሹክታ ያወራሉ ይላሉ። አራተኛ ፖቬግሊያ ደሴት ጣሊያን። የፍቅርና የውበት ከተማ በምትባለው ቬኒስ አቅራቢያ በዓለም ላይ እጅግ የተረገመች የምትባል ደሴት አለች። እሷም ፖቬግሊያ ትባላለች። በ14ኛው ክፍለ ዘመን የአውሮፓ ጥቁር ሞት ወረርሽኝ ወቅት በበሽታው የተጠቁ በሺዎች የሚቆጠሩ ሰዎች እዚህ ደሴት ላይ ተጥለው በሕይወት እያሉ ተቃጥለዋል። በኋላም በ20ኛው ክፍለ ዘመን ደሴቱ ላይ የአእምሮ ሕክምና ሆስፒታል ተገነባ። እዚያ የነበረው ዋና ዶክተር በሽተኞቹ ላይ አሰቃቂ ሙከራዎችን እያደረገ ነበር። ዶክተሩ በመጨረሻም በመናፍስት ተገፋፍቼ ነው በማለት ከሆስፒታሉ ፎቅ ላይ ዘሎ ራሱን አጥፍቷል። ዛሬ የጣሊያን መንግስት ማንም ሰው ወደዚያ ደሴት እንዳይገባ ሙሉ በሙሉ ከልክሏል። የደሴቱ አፈር 50 ከመቶ የሚሆነው የሰው አመድ እንደሆነ ይገመታል። ሶስተኛ አኦኪጋሃራ ጃፓን። በፉጂ ተራራ ስር የሚገኘው አኦኪጋሃራ ወይም የዛፎች ባህር በመባል የሚታወቀው ደን እጅግ አስገራሚ ጸጥታ የሰፈነበት ቦታ ነው። እዚህ ደን ውስጥ ወፎች አይዘምሩም፣ የዱር እንስሳት እምብዛም አይታዩም። ደኑ በውስጡ ባለው ከፍተኛ የማዕድን ክምችት ምክንያት ኮምፓስና ስልኮች ስራ እንዲያቆሙ ያደርጋል። ነገር ግን ይበልጥ አስፈሪ የሚያደርገው በየዓመቱ በደርዘን የሚቆጠሩ ሰዎች ራሳቸውን ለማጥፋት ወደዚያ ደን መምጣታቸው ነው። በደኑ መግቢያ ላይ እባክዎ ሕይወቶ ውድ ስጦታ ናት፣ ስለ ቤተሰቡ ያስቡ የሚል የፖሊስ ማስጠንቀቂያ ሰሌዳዎች ተተክለዋል። በውስጡ የጠፉ ሰዎች መናፍስት በዛፎቹ መካከል እንደሚንከራተቱ የአካባቢው ሰዎች ያምናሉ። ሁለተኛ የኤድንበርግ ቤተ መንግስት ስኮትላንድ። ይህ ታሪካዊ ቤተ መንግስት ከ900 ዓመታት በላይ ዕድሜ አለው። ነገር ግን ከበስተጀርባው ጥቁር እና አሰቃቂ ታሪኮችን አዝሏል። በጦርነት ጊዜ ሰዎች በጭካኔ የተገደሉበት፣ የጥንት እስረኞች በጨለማ ክፍሉ ተዘግቶባቸው እንዲራቡ የተደረገበት ቦታ ነው። እዚህ ቦታ ላይ የሚመጡ ጎብኚዎች እና ጠባቂዎች ያልታወቁ ድምጾችን እንደሚሰሙ፣ በድንገት የሰውነት ሙቀት እንደሚቀንስ እና የማይታይ እጅ እንደሚነካቸው ይመሰክራሉ። በተለይ ደግሞ ራሱን የቆረጠው ከበሮ መች መንፈስ ቤተ መንግስቱ አደጋ ላይ በምትሆንበት ጊዜ ከበሮ እየመታ በኮሪደሩ ይዞራል የሚል እምነት እስካሁን ድረስ ሰዎችን ያስፈራል። አንደኛ በህንድ ራጃስታን የሚገኘው የባንጋር ምሽግ። ይህ ምሽግ በዓለም ላይ በይፋ የመናፍስት ማረፊያ ተብሎ የተፈረደ ብቸኛው ቦታ ሳይሆን አይቀርም። ምክንያቱም የህንድ መንግስት በምሽጉ መግቢያ ላይ ከፀሐይ መግቢያ በኋላ እና ከፀሐይ መውጫ በፊት ማንም ሰው በዚህ ምሽግ ክልክል ውስጥ መገኘት በጥብቅ የተከለከለ ነው የሚል ይፋዊ የህግ ማስጠንቀቂያ ሰሌዳ ለጥፏል። ታሪኩ እንደሚለው በአንድ መተተኛ በተረገመ ምክንያት ሙሉ ከተማዋ በአንድ ምሽት ጠፍታለች። ምሽት እዚህ ቦታ ላይ የቆዩ ሰዎች በሙሉ ወይ እብድ ሆነው ተገኝተዋል ወይም ደግሞ ህይወታቸው አልፏል። በአካባቢው ያሉ ቤቶች በሙሉ ጣሪያ የላቸውም፣ ምክንያቱም ጣሪያው ከተሰራ በራሱ ጊዜ ይፈርሳል ይባላል። ውድ ቤተሰቦች፣ እነዚህ ቦታዎች የሰው ልጅ ስለ ዓለማችን ገና ብዙ እንደማያውቅ ማረጋገጫዎች ናቸው። ከነዚህ 5 ቦታዎች መካከል የእናንተ ልብ ይበልጥ ያሸበረው የትኛው ነው? እዚያ የመሄድ ድፍረት ውስጥ አላችሁ? ኮሜንት ላይ ያስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግ እና ሌሎች ሼር ማድረጋችሁን አትርሱ።
በሚቀጥለው አስደናቂና ሚስጥራዊ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ብዝት ይበልን። ቸር ሰንብቱ።